እንዴት ነሽ? ሁሉ ሰላም? ደህና እንኳን በሰላም ገባህ ይፍታይ ከቦስተን to Columbus. Welcome to our city and ትንሽ ስለነገው ፕሮግራም ብትነግረን። Thank you ፋሲካ ስለተቀበላችሁን። እንግዲህ ኮሎምበስ ገብተናል። እንደምታውቁት ሮድ ቱ ሂሊንግ እኛ 5ኛውን ዓመት ሞልቷል ማለት ነው። ነገ ደግሞ ኤፕሪል 4 በአበሻ ጋርደን የምናደርገው እንደምታውቁት 4 ነገር ላይ ነው ፎከስ የምናደርገው። የመጀመሪያው ስፔሻል ኒድ ያላቸው ዳውን ሲንድሮም የሚሆን አውቲዝም ላላቸው ልጆች አክሰፕታንስ ፋሚሊ ምንድነው አዌርነስ አክሰፕታንስ ኤንድ ወደ አድቮኬሲ መቀየር የምንችልበት ልጆቻችን የሚያሳፍሩ ሳይሆን እርግማን ሳይሆኑ አብረን ከሰራንበት ብዙ ነገር መቀየር የሚችሉት ሶሳይቲ የሚቀበላቸውን የምናገለግልበት ይሆናል ማለት ነው። አንደኛው ፓናል። ሁለተኛው ፓናል ላይ ደግሞ ኮንሽስ ፓረንቲንግ ልጆችን መውለድ ብቻ ሳይሆን ማሳደግ ደግሞ ምን ይመስላል የሚለው ሁሌ ስናገር እንደምትሰሙኝ የ5 ዓመት ልጅ የማሳደግበትን ጭንቅላት 15 ዓመት ልጅ ላሳደግ ስለማልችል ከልጆቻችን አብሮ ማደግ የሚለው ነው። and then we have ደግሞ the youth panel እነሱ ደግሞ በራሳቸው አንደበት የሚናገሩት ከካልቸራቸው ከሃይማኖታቸው የሚሸሹበት ምክንያት ምንድን ነው፣ ቻሌንጃቸው፣ ኮሌጅ አፕሊኬሽኑ ምን ይመስላል የሚለውን ከራሳቸው ይናገራሉ። አንቺም ደግሞ ሜንታል ላይ እንግዲህ የምናሳልፈው ቴስቲሞኒ ያለሽ ስለሱ ደግሞ እስኪ ትንሽ ንገሪያቸው። Yes, okay, so እኔ ትንሽ ስለ journey in America ከ15 ዓመት ጀምሮ almost 15 ነበርኩኝ when I first moved to the United States in the care of a guardian family member, close family member እና ከዛ ጊዜ ጀምሮ እንግዲህ አቢዩስ እንዴት ብዙ ኦብስታክሎችን overcome አድርጌ እዚህ እንዴት እንደደረስኩኝ to share how I've been able to overcome many things, mental health, depression, anxiety, being in and out of the system, incarcerations, 18 years በጣም hardcore alcoholic ነበርኩኝ። ከዛ ሁሉ ነፃ አውጥቼ I will be here. Thank you. እንዳላችሁት በእኛ ሶሳይቲ ሜንታል ሄልት ታቡ ስለሆነ ያንን የምናፈርስበት አብረን ከተነጋገርንበት አብረን ከተማርንበት ሁሉ ነገር ማለፍ የምንችለው ስለሆነ just like I can have a broken brain, broken arm ያንንም መማር የምንችላቸው መንገዶች ስለሆኑ እንግዲህ ያለነው አበሻ ጋርደን ነው። ተዘጋጅቷል ወንበሩም። እናንተን ብቻ ነው የምንጠብቃችሁ። እንደምታዩት በቆንጆ ሁኔታ የተሰራበት ሁሉ ነገር ተዘጋጅቶ የሚጠብቃችሁ ስለሆነ ነገ ጓደኞቻችሁን ቤተሰብ ይዛችሁ እንድትገኙ ነገ በአበሻ ጋርደን September 4 ቅዳሜ ቀን ከ2 PM ጀምሮ እዚህ እንገኛለን። ኮሎምበሶች እንዳትቀሩ። መልካም ጊዜ። See you tomorrow. See you tomorrow. Thank you.